السلام عليكم ورحمة الله وبركاته. ሰላም እንዴት ናችሁ? ስለ ነገው ስለ አረፋ ቀን ጾም በሰራት ቪዲዮ ላይ አንዳንድ እህቶቻችን በወር አበባ ምክንያት የነገውን ቀን ለማንጾመው ምን ይሻለናል የሚል ጥያቄ አየሁኝ። የነገውን ቀን እጾማለሁ ብላችሁ በልባችሁ እስከ ነየታችሁ ድረስ ከጾሙት ጋር የማይተናነስ ሙሉ ምንዳን ከአላህ ዘንድ ታገኛላችሁ። ስለዚህ እንዳትጨነቁ፣ እንዳታስቡ፣ እንዳይከፋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ መሪደ አልዓብዱ አው ሳፈር ኩቲበ ለሁ ሚን አልዓመል ማ ካነ ያዕመልሁ ወሁወ ሙቂሙን ሰሒሕ። አንድ ባሪያ ከታመመ ወይንም ደግሞ ጉዞ ላይ ከሆነ ሙሳፊር ከሆነ በጤናማነቱ ጊዜ ሲሰራ የነበረው መልካም ስራ ሁሉ ይጻፍለታል ብለው ተናግረዋል። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ መን ሀመ ቢሐሰነቲን ፈለም ያዕመልሃ ኩቲበ ለሁ ሐሰነተን ካሚላ ብለዋል። አንድም መልካም ስራ ለመስራት አስቦ ሳይሰራ የቀረ ሙሉ ምንዳ ይጻፍለታል ብለዋል።